ይህ ማስታወቂያ ሳይሆን ለእናንተ ጠቃሚ የሆነ መረጃ ነው። የማጠቢያ ማሽን ለመግዛት አስቦ የትኛውን ማጠቢያ ማሽን ለእናንተ ተስማሚ ነው የሚለውን ለመወሰን ተቸግረው ከሆነ ይህንን ቪዲዮ ይመልከቱ። በሀገራችን 3 አይነት ማጠቢያዎች ይመጣሉ። አንደኛው ሴሚ አውቶማቲክ ወይም ማኑዋል የምንለው ሲሆን፣ ሁለተኛው ቶፕ ሎደር አውቶማቲክ ሲሆን፣ ሶስተኛው ደግሞ ፍሮንት ሎደር አውቶማቲክ ዋሽንግ ማሽን ናቸው። ማኑዋል የምንላቸው ወይም ሴሚ አውቶማቲክ የምንላቸው ማጠቢያዎች 2 ጉድጓድ ሲኖራቸው አንደኛው ማጠቢያ እና ማለቅለቂያ ሲሆን፣ ሁለተኛው ደግሞ መጭመቂያው ነው። ማኑዋል ማጠቢያዎች በዋጋቸው በውሃ አወሳሰዳቸውና አንድ የደጋግመን ባጠብንበት ውሃ እና ሳሙና ደግመን ሌላ ልብስ ማጠብ መቻላችን ተመራጭ ያደርጋቸዋል። አሪፍ የሚባለውና መሰረታዊ ኳሊቲ ምንድን ነው? በማኑዋል ላይ አንደኛ የማጠቢያ ሞተር ኮፐር ስትሪንግ ሲሆን በፍሪክሽን የማይግል ለረጅም ዓመት የሚያገለግል ይሆናል። ሁለተኛው ድሬን ፓምፕ ያለው ማኑዋል ማጠቢያ ሲሆን ያጠብንበትን ውሃ በኃይለኛ ግፊት ወደ ፈለግነው ዕቃ ይደፋል፣ እንዲሁም ከፍተኛ የመጭመቅ አቅም ይሰጠዋል። ሶስተኛው ኳሊፊኬሽን ሮለር ጀት ሲሆን በትክክል የሚሰራና የሚሽከረከር ሮለር ጀት ልብሱን እያገላበጠ በተጨማሪ ፍሪክሽን ያሽልናል። ይህም ለመነጨቅና ለወፍራም ልብስ እጅግ ወሳኝ ነው። ሁለተኛው የማጠቢያ ማሽን አይነት ቶፕ ሎደር የምንላቸው ሲሆን ቶፕ ሎደሮች አንድ አፍ ሲኖራቸው እዛው አጥበው አለቅልቀው ጨምቀው ይሰጡናል። የሙቅ ውሃ መቀበያ ሲኖራቸው ውስጣቸው እንዲሁም ጥርሳቸው አልሙኒየም ስለሆነ ልብሶቻችንን ሳይጎዱ ያሻሉ። ውሃ ካለ ዳይሬክት፣ ከሌለ ደግሞ በእቃ በመጨመር ማጠብ መቻላችን ተመራጭ ያደርጋቸዋል። ሌላኛው ቶፕ ሎደር አውቶማቲክ ዋሽን የሚመረጥበት ብዙ ልብስ በአንድ ጊዜ ማጠብ መቻሉ ነው። ብዙ ቦታ አለመያዙ ለአፓርታማ፣ ለኮንዶሚኒየም ቤቶች እንዲሁም ለላውንደሪ ቤት ተመራጭ ናቸው። በዋጋም መለስተኛ የምንለው ነው። ሶስተኛው የማጠቢያ አይነት ፍሮንት ሎደር አውቶማቲኮች ሲሆኑ እነዚህ ማጠቢያዎች እዛው አጥበው ጨምቀው አድርቀው እንዲሁም ካስፈለገ ስቲም አድርገው የሚሰጡን ዘመናዊ ማጠቢያዎች ናቸው። እነዚህ ማጠቢያዎች ተመራጭ የሚሆኑት ለአፓርታማ እንደዚሁም ደግሞ ውሃ ለማይቆራረጥበት አካባቢ ሲሆን ውሃ ዳይሬክት ነው የሚወስዱት። ውሃ ዳይሬክት ከሌለ ማጠብ አንችልም። የተለያዩ አይነት ሳሙናዎችን ይጠቀማሉ። የታብሌት፣ የፈሳሽ እና የዱቄት ሳሙናዎችን ይጠቀማሉ። እነዚህ ማጠቢያዎች በኪሎ አነስ ያሉ በዋጋ ግን ከፍ ያሉ ሲሆኑ ለልብሳችን ጥንቃቄ ኤክስትራ የሆኑ ፊቸሮች ያሏቸው ሲሆን በሙቅ ውሃ ራሳቸው አሙቀው ማጠብ የሚችሉ ዘመናዊ ማጠቢያዎች ናቸው።